ሰላም ሰላም ውድ ኤቢቲዩ ፋሚሊዎች እንደምን ቆያችሁ እንደምን ከረማችሁ እኔ ጋር ሁሉ ሰላም ሁሉ ሸጋ ነው ባላችሁበት እናንተም ሰላማችሁ ብዝት ይበልን ያው ሁሌ እንደተለመደው ለእናንተ ይሆናሉ ይመጥናሉ አሪፍ ብያሰብኳቸው ቪዲዮዎች ይዤ ወደ እናንተ ካች ብያለሁ እንግዲህ ከቪዲዮቹ ጋር አብረን ዘናፈታ ያለን እምንስቅ ቁም ነገር ምን ይዝባቸው ይሆናሉ ያስባለሁ እናም አካውንታችን አዲስ ነው አሁንም ሰብስክራይብ እየተደረገ አይደለም በጣም አሰልቺ ነገር ነው ያስጠላል ብቻ ግን ሰብስክራይብ ያደርጋችሁ ለቤቱ አዲስ ሆናችሁ አሁንም ሰብስክራይብ ያደርጋችሁ ቪዲዮዎችን ላይክ ያደርጋችሁ ብትጀምሩ በጣም ደስ ይለኛል ሐሳብ አስተያየታችሁን ኮሜንት ላይ አሁንም አስቀምጡልኝ ለማንኛውም ዛሬ ከናንተ ጋር ፈታ ያደርጉኛል ቢያሰብኳቸው ቪዲዮዎች ወደ እናንተ ይዤ መጥቻለሁ አብረን ከነሱ ጋር ዘናፍታ እንዳለን እስከ ቪዲዮ መጨረሻ አብራችሁን ሁሉ ፒስ ወደ ቪዲዮዎች አፓራንት ፋርማሲስት 1 ሰከንድ ወንድሜ እስክሪፕት ውስጥ አይስካ እንደ ቸኩዬ ነበር የምጽፍበት እንዴ ወንድሜ አልጽፍልኝ አለ በዚህኛው ሞክራት ይጽፍልናል ችን ጠዋት አንድ ከሰዓታት ይሄን በቀን 3 በተመቸ ሰዓት ሲቷ አልተነበበችኝም ያስነበበና ነው ነገር ተመሰለ ያማ እንደራኒ በሽተኛ አይደለም እስክሪፕቶ ልቀበል እየሞከርኩ የነበረበት ወረቀት ነው እንደ ሶስት ወለት ገል ነው እንደዚህ ብለኝ እስክሪፕቶ ለመሞከር ነው የመጣው ይሄው እስክሪፕቶ የሶስት ወለት ገል ነው በርግጥ ያስብላል አንዳንድ ዶክተሮች ጽሁፍ ይሁን ያስብል ሌላው ተነበውለት ነው ይቻል ተነበበች ማስነበበ ሲቷ አልተነበበችኝም ያስነበበና ነው ነገር ተመሰለ ሮስታይል ጭራሽ ዛሬ ፍራቴን ለማሸነፍ አብራችሁ በላለሁ ማለት ነው ለመጀመሪያ ጊዜ እንጀራ እሞክራለሁ አላቅም እንዴት እንደምሆን እስወራ አላቅም ደይቅርብሽ ነገር ግን እዩት እንጀራውን እዚህ ጋር ላይክ ብዙ ነጥብ አለው አንቺ እውነትም ማንኪያሹ ካለ ነጥብ አደራሽ እንትን ጠርዙ እንዳይቆርጥሽ ጠርዙ እንዳይቆርጣት ወገን ይሄ ነው እየጸለይኩኝ ነበር ኦ ማይ ጋድ ይመራል በጣም ይቆመጥጣል ለምንድን ነው የበላሁት ጥርሴስ ልማዴ ነው አይኔን አታስቂው አለች ሴትዮ አንዳንዶች ግን ለምን እንደዚህ ብሽቅጥ አድርገን በጣም ቆላን እንዴ በጣም እንደዚህ አለብን ምንድነው እንደዚህ ማጠናገር ነበር አንቺ ሰው ስናፕ ሳረግ እንዴት ምግብ ይጀምራል ምን አይነት ጋጥ ወጥነት ነው በስናፕ ቻት ፍቅር የተለከፈች መቅደስ የምትባል እጮኛለችኝ በእርግጥ ይልክፍት እሷን ብቻ ሳይሆን አብዛኛውን ስቶችን የሚያጠቃ ነው እያንዳንዱ እንቅስቃሴው ሴቶች ግን ስናፕ ላይ ያላችሁ ነገር ስትነሳ ስትጸልይ ስትታጠብ ስትጸዳ ዕቃ ስታጠብ ስፖርት ስትሰራ በአጠቃላይ እያንዳንዷ ድርጊቷን ስናፕ ቻት ላይ ካልዘገበች ያማታል የተጨቃጨቅን ሳይቀር በመሃል ጭቅጭቁን አቋርጣ ስናፕ ታደርግና ወደ ጭቅጭቁ ትመለሳለች መንገድ ላይ በሰላም እየሄድን ድንገት ወይኔ ፀሐይዋ ስታምር አንዴ ስናፕ ላድርጋት በላ ስልኳን ታወጣለች እንደው ላንቺ ሲባል ምን አለ ፀሐይ መግባትና መውጣት ብታቆም በያት በቆመችበት ቻት አይዞ ሁሉም ያለ ነገር ነው የሆነ ጊዜ ላይ ታመመችና ከቁርስና ከራት በኋላ የምትውጠው ኪኒን ታዘዘላት አንድ ፍሬ ኪኒን ፈርቅቄ ከዋጋ እየሰጧት በእንኪ ኪኒንሽን ዋጪ አልኋት ቆይ አንዴ ስልኬ ዘግቷል መብራት ይመጣል ስልኬ ከከፈተ በኋላ እወጣለሁ በላይ ሰጧትን ኪኒን ጠረጴዛ ላይ አስቀምጠችው እንዴ ኪኒን መዋጥና ስልክ ደግሞ ምን አገናኘው እና ስናፕ ሳላረግ ዝም ብዬ ልውጥልህ ነው ደፋ እና መብራት ካልመጣ ኪኒኑ ልትተው አንቺ እኮ በዚያ አያያዝሽ ሽንት ቤት ቁጭ ብለሽ ስትጸዳጅ ብቻ ነው ስናፕ ማድረግ የቀረሽ ኧረ እሱንም ባለፈው ሳምንት አድርጌያለሁ ካፕሽኑ ላይ እንደውም እስቢ ባዝሩም ታይም ብዬ ነው የጻፍኩት አለችኝ ዚዮ ማረነ ክርስቶስ ብዬ በሁለት እጆቼ ጭንቅላቴን ያዝኩ ወይኔ ስልኬ ባይዘጋ ኖሮ እንዲሁ ጭንቅላትን እንዲያስቅ ስናፕ ባረግ ደስ ይለኝ ነበር ትሽ ብላ ተበሳጨች በቃ አንቺ በእያንዳንዱ እንቅስቃሴ ለስናፕሽ ግራ ነገር ነው እንደውም ካሁን በኋላ ወይኔን ወይ ስናፕሽን ምረጪ
እንኳን ካንተ አይደለም ከራሴን በላይ ስናፕ እንደምመርጠው አይገርምህም? አንዳንዴ እንደው ስናፕ ምርጫ ጣቢያ በሌሊት ጋቢ ለብሼ እጄ በመረጥኩት ብዬ እመኛለሁ። ኦፍ ስናፕዬ ቤቢ አለችኝ። የመመለስላት መልስ ጠፍቶኝ በትዝብት ራሴን ነቅንቄ ዝም አልኳት። እኔ የምልህ ግን ለምንድን ነው አንተ ስናፕ የማትጠቀመው? የሴት ብቻ እኮ አይደለም ብዙ ወንዶችም ይጠቀሙታል። ምን ነው የእናጤ ምኒልክ የናሉላ አባነጋ የነባልቻ ሳፎ የልጅ ልጅ ደመ መራራ ኢትዮጵያዊ ወንድ እኮ ነኝ። እንዴት ብታስብኝ ነው? ማለትማ እንኳን እኔ ስናፕ ልጠቀም አይደለም የሚጠቀም ወንድ ራሱ ሳይ ቴስቴስትሮኑ ከውስጡ ሙጥጥ ብሎ ያለቀ በየወሩ የሴት ወግ የሚያይ እንስት ነው የሚመስለኝ። አስበህ የአሳ ፊልተር ፊቴ ላይ አድርጌ አናቴ ላይ ቢራቢሮች እያንዣበቡ ሰልፊ ስነሳ በስመ አብ ወወልድ ወመንፈስ ቅዱስ። ውይ አንተ ደግሞ አጉል ወግ አጥባቂ ነኝ የምትለው ነገር አለ። በል ለማንኛውም መብራት ሲመጣ ንገረኝ፣ ስናፕ አረገውና ኪኔኔን እወጣለሁ ብላ ተነስታ ሄደች። አይዞህ ወንድሜ አይዞህ፣ ይሄም ቀን ያልፋል። የሆነ ቀን የተጠናወታት የስናፕ መንፈስ በጸበል ከወጣላት ብዬ ጸበል እንዲረጯት በጠዋት የንስሐ አባቴን ቤት ይዣቸው መጣው። ማነው ክርስትና ስምሽ አሏት። የተቅለሰለሰች ወለተ ማርያም። በጆግ ያለውን ጠበል መዳፋቸው ላይ ቀነሱና ሊረጯት ሲሉ አንድ ቆይ አባ አለቻቸው። ምን ነው? ስልኳን ከተራሷ ስራ ወጣችና ፊታቸው ላይ ደቅና አንድ ይህንን ቅጽበት ስናፕ ላድርገው። አባ ግራ ገብቷቸው ወደ እኔ ዞሩ። በቆምኩበት ተሸማቅቄ አፌን ያዝኩና አንገቴን ደፋው። አይ የሷ ጫና አለ በጣም የሷ ከፋ እንዴ። በዚህ ላይ ሬስቶራንት ምሳ ልንበላ ቁጭ ብለናል። በጣም እርቦኛል። ምግቡ እስኪመጣ በጉጉት የተጠባበቅኩ ነው። በመጨረሻ ምግቡ መጣ። ሸሚዜን ወደ ላይ ሰበሰብሁና እጄን ትሪው ላይ ልሰደው ስል እስኪ ተረጋጋት ብላ ገሰጸችኝ። ምግቡን ሳልባርክ ልበላ ስለነበር እሷ ልትባርከው መሰለኝና እሺ ቶሎ ባርኪውና እንብላ እርቦኛል አልኳት። ስልኳን ከቦርሳ ውስጥ መጅረጣ ወጣችና ሰው ስናፕ ሳረግ እንዴት ምግብ ይጀምራል? ምን አይነት ጋጡ ደርግማት ብላ ምግቡን ከተለያየ አቅጣጫ መቅረጽ ጀመረች። እሷ ስናፕ አርጋ እስክትጨርስ እኔም በተቀመጥኩበት ለትንሽ ደቂቃ ናፕ አርጌ የተነሳው። ለቅሶ ቤት ቁጭ ብለናል። ሁሉም ሰው ጥቁር ለብሶ በትካዜ ተውጧል። ወደ ጆሮዋ ጠጋልኩና ነግሬሻለሁ እዚህ ስናፕ አረጋለሁ ብለሽ እንዳታዋርጅኝ። ምን ነው አንተ ይህን ያናወረኛ አደረግኝ እንዴ? አገናዝባለሁ እኮ። ጎሽ ተባረኪ፣ ጥሩ ለውጥ ብዬ ፈገግ አልኩ። ግን አስክሬኑ ከቤት ሲወጣ እንዴት ስናፕ አረጋለሁ አለችኝ። እንኳን አስክሬኑ ከቤት ሲወጣ አይደለም ጉድጓድ ሲገባ ስናፕ ማድረግ ትቻለሽ። እሺ ታጥቦ ጭቃ አልኳትና ተነስቼ እኔ ያሻሻለች መስሎኛል። አስክሬኑ ሲወጣ ደስ ይላል። ከሄድኩበት የረጅም ወራት የሥራ ፊልድ ተመልሻለሁ። የእጮኛ የገላ ናፍቆኛል። አልጋ ውስጥ ሆኜ በጉጉት የተጠባበቅኳት ነው። ስትቆይብኝ ጊዜ ማሬ አልኳት። ወዬ ታጥበሽ አልጨረሽም እንዴ? ቆየሽ እኮ ነው ወይስ እኔ ልምጣና ሻወር ውስጥ ጉዳዩን እንጨርሰው? በፎጣ ገሏን ሸፍና ብቃለችና ይሄው መጣውልህ ብላ አልጋው ጠርዝ ላይ ቆመች። ነይ እንጂ ውስጥ ገቢ። ምንድን ነው እሱ ጋር የቆምሽው አልኳት። የተቅለሰለሰች አንዴ ቦክሰርን አውልቀውና ስናፕ ላድርገው ግራ ገብቶኝ እንዴ ምኑን በጣቷ ወደ መሽኛ እየጠቆመች እሱን መላ አይዞህ ወንድሜ እውነት ነው። አረ መላ አይመላ በልቱ። በዚህ ልክ የሷ በዛ። እንዴት ነው በዚህ ልክ ለስናፕ ያለው ቦታ? ሲጀመር ምን ችግር አለው ቦክሰር ብትል? ለማንኛውም እስኪ ወደ ራሳችን ርዕስ እንመለስ። ግን የስናፑ ነገር አድቡ የታባት ከወዛ አይቀር እንደዚህ ነው እንጂ እስኪ ኮመንት እናንብብ። ኧረ እሷን ከምታጥቢ ሌላ ልጅ በፌስታል አስቀምጫት እየቀነሽ ትቀበያለሽ። ግን አው ህፃናት ትንሽ ዞር እንዳላችሁ ነገር መለቅለቅ ነው። ያገኙትን ነገር ፊታቸው ላይ ነው። በቃ ጸጉር ፊት አይቀርም። ወይ አንቺ ወይ ምን ነው ተጋብሽ? ኧረ ቴሌ አንቺ አውቀሽኝ አላትጨማለሽ። አልመጣም። አይገርምም? 5 ቀን 6 ቀን 7 ቀን አታይኝ። አረ የሆነ ሞተብሻለሁ። እንደሞት እማኮ የኔ ፍቅር የኔ አንደኛ እናቴ። እሺ ስሞትልሽ ስሞትልሽ ብዬሽ እኔ አልወድም። ልሞትብሽ ልሞትብሽ ታይ አናደኝ ታይ። እሺ
ቀጣለ ነሽ ሽኮኮልሻል ሰውነት ልሻል እመጣለሁ ነሽ ቶሎ በይ በቃ በራሱ ዓለም ገብቶ እንደዚህ እየሰማ ፍቅር ነው ማረክሽ የኔ አንደኛ ወይኔ አባት እናቴ አባቴ ወይማ ኮይ እሺ ስማ ሌላም ትገዛልኛል ነይ ፍቅር ሰጥሻል ምን ማገዛልኝ የፈለግሽውን ገዛልሽ ነሽ እግር ሰቀለ ጭራሽ ጀለስ ፈጢራ ነሽ ፈጢራ ጋብዝሻለሁ እንዴ ብስኩቱስ እኮ እሱ ነው ጋብዝሻለሁ እሺ ቻውሽ ጀለስ ግን በቃ በራሱ ሙድ ነው አይ እንደዚህ መሆን ይችላል እስኪ ለማንኛውም ያባበሩ ኮሜንቶች አሉ እስኪ ኮሜንት እናንብብ ቴክስት አረግላት እሷ ትቆያለህ የምትለኝ ለካ እያነበባችሁት ነው አረው እሷ ልጅ ትቅርብህ አንተ ብቻ አይደለም የምትልክለት what ዱርዬ ኢንካምፓስ ፓርት 1 እስኪ በስታይል የዱርዬ መልኩ ኑሮ ቢቀየር አራዳ ይኮን ማራዳ ልጅ ላይ ልብ በፈተና ስንት ጉድ ቢያይ አራዳ ይኮን ማራዳ ልጅ ላይ ማፊያ እነዚህ ቀይ ግቢው ሃርደኞች ናቸው ያ እዛ ጋር ያለው ግብዳው ልጅ ይታያል እሱ ነው መሪያቸው ሙሉ ካምፓሱ በእነሱ ቁጥጥር ስር ነው ይሄ የምታየው ደግሞ የሱ ቀኝ እጅ ነው ሁሉም ተማሪ ነው የሚፈራቸው እዚህ ትምህርት ቤት በሰላም መማር ከፈለክ ከነሱ ጋር መጣላት የለብህም ሚኪ ይባላል ጅንስና ሊፈጥሩ ነው ብለኝ ለግቢው አዲስ ነው መሰለኝ እኔም ጓደኛ መሆን እንችላለን አዲስ ነው አያራም ተወሰደ ምግቡ ወይ አራስ በተነሳ ዝም ብለህ ስጣቸው ችግር ውስጥ አትግባ ይቀጥላል አይ ምንድነው ኧረ ተው አንጀታችን አትብሉት አይ ወይ አንድ ላይ ሙሉ ልቀቁልን ለማንኛውም እናያለን እስኪ አይተን ብንፈርድ ይሻላል ብቻ አሪፍ ይመስላል እንዳጀማመሩ ከሆነ ብቻ አይተን እንፈርዳለን ምንድነው ያኩለትፈኝ ብቻ አይተን እንፈርዳለን ለማንኛውም ዛሬ ቪዲዮ ይሄን ይመስላል እንደተመቻችሁ ተስፋ አድርጋለሁ ከተመቻችሁ ላይክ ማድረጋችሁ አሁንም እንዳይረሳ ሰብስክራይብ አዲስ ሆናችሁ ሰብስክራይብ አድርጉ በቀጣይ እስክንገናኝ መልካም ጊዜ ይሁንላችሁ ፒስ ይመቻችሁ